ያየሁት ራእይ በ94 ዓመተ ምህረት በዘመነ ማቴዎስ በጽሑፍ አስፍሬዋለሁ፣ ለአባቶቼም ነግሬያቸዋለሁ። ከእግዚአብሔር ዘንድ የሆነው ንጉሳዊ ሥርዓት ከእግዚአብሔር ዘንድ የሆነው ንጉሳዊው ሥርዓት ከተጣለ በኋላ በስተደቡብ ከወንዝ ማዶ ባለች ስርውጥ ከተማ ሃይማኖቱ የተምታታ በከንፈሩ የሚሸነግል ንጉሥ ነኝ የሚል ጎልማሳ በኮከብ ቆጣሪ ይመጣል። ዓይኑ በመላእክት ዘንድ 9 ክንፉ 80 ወርዱ 140 ቁመቱ በመላእክት ክንድ 8000 የሚሆን ብርያል የተባለው ዲያብሎስ በአብይ ጾም ያነግሰዋል። ምልክቱ ወፍ ትሆናለች። ዮሐንስ በራእዩ የእግዚአብሔርም ቁጣ በእርሱ ስለሚፈጸም ኋለኞቹን 7 መቅሰፍቶች የያዙ 7 መላእክት ታዩ እንዳለው ቁጥሩም 7 ነው። ጽልማሞት ጥልማኮስ ያጅቡታል። ጠንቋዮች፣ አስማተኞች፣ መታሃተኞች፣ መርገምተኞች፣ ባለዛሮች ይመክሩታል። ጠጠር በመጣል ሟርት በመደለቅ እርግማን ያወርዳል። የሳጥናኤል፣ የዛዝኤል፣ የቤልዜቡል፣ የባብኤል መልእክተኛ ይሆናል። በጥላቻ የታወረ መክሊቱ ስድብ፣ ንግግሩ ተራ፣ ሐሳቡ መናኛ፣ ሐሰት መለያው ትሆናለች። በራሱም ላይ ኀፍረት ይደፋል፣ ነቀፌታ ይለብሳል። መንግሥቱ የመናፍቅ ይሆናል። በፈሪዎችና ልፍስፍሶች ይከበባል። ግዛቱ በተአምራት እንደተሞላ ይሰብካል። በአፋዊነት ሊቃውንትን ሁሉ ያስታል። ወሬው የከፍታ ዘመን ቢሆንም የሚወስደው ወደ ጥልቁ ነው። የሕግ አዋቂዎችን ያረክሳል፣ ነገር አዋቂዎችን ያዋርዳል። በታናናሾች ቋንቋ መረን በወጣ አንደበት እውነተኛ ነቢያቶችን ያጥላላል። ጥበብን ሁሉ እንመርምር እንጂ እንዲሁ አንመን። ትምህርት ተረስቶ የሚወቅስ የሚገስጽ ሽማግሌ ይጠፋል። መንግሥቴ ከሰማዩ መንግሥት አቻ ናት ብሎ ይታበያል። ግብዝነቱ ታይቶ አይታወቅም። አመፀኛ መንፈሱ ፍርድን ያጓድላል። በጻድቅ ነፍሳት እግረ ሙቅ ያገባል። በዚያም የዘመን መደፍረስ፣ የአንድነት መፍረስ፣ የእሸት መርገፍ፣ የተቀደሰው መርከስ ይከሰታል። ከወንበዴዎች ከአመፀኞች ለራሳቸው ብቻ ከሚጮኹ ጋር ይመደባል። በራሱ ክፉ ሐሳብ ተጠልፎ በከይሲ ልሳኑ ሕዝብን በሕዝብ ሃይማኖትን በሃይማኖት ያስነሳል። አቡኑን ይዘልፋል፣ ታቦቱን ከማጠንቱ ያናጥባል፣ ምህላውን ያስተጓጉላል፣ ቤተ መቅደሱን ይደፍራል፣ ጾሙን ያጨነግፋል። መከፋፈልን በቤተ ክርስቲያን ያደርጋል፣ ታላላቆቹን ያዋርዳል፣ ታናናሾቹን ይንቃል። ጭካኔ የተጠናወታቸውን በኩርናቸውን የለወጡትን እየመረጠ ይሾማል። ኃጢአተኞችንና የእግዚአብሔር ክብር የጎደላቸው በብዛት ይከተሉታል። ነቢዩ ኢሳይያስ መንፈሴ በእነዚህ ሰዎች ላይ አያድርም፣ የደምና የሥጋ ሰዎች ናቸውና እንዳለው በጌታ ስም የሚነግዱ በቤተ መቅደሱ የሚቆምሩ ይሆናሉ። ምትሃት፣ አስማት፣ ድግምት፣ ምግባረ ቢስነት፣ አመንዝራነት መገለጫቸው ነው። ከተቀደሰው የሰው ልጆች ይልቅ ወረት ከማከማቸት ትልቁን ስፍራ ያገኛል። ጉቦና ዘረፋ እንደተፈቀዱ ይቆጠራል። ሞትና ስደት ይረክሳል። በክፉ ማኅተም ሕዝቡንም ለማተም ያስጨንቃል። ርኩስ መንፈስ ከነሐኬቱ ይበረታል። የሰዶምና የገሞራ ግብር ይገለጣል፣ ይታይበታል። በነገሰ በ3ኛው ዓመት በ2ኛው ወር አረመኔያውያንን አስከትሎ በሰሜኑ ይዘምታል። ሕዝበ ክርስቲያኑ በተወናበደ ምክንያት ከሁለት መድቦ ያጋድላል። በደም ባሕር ይደፍቃል። ታቦተ ጽዮንም ባለበት ምድር የሚፈጸመው እልቂት የዘመኑ መከራ ስለመዳረሱ ምልክት ነው። እመቤታችን ቅድስት ድንግል ማርያምን የሚጠራ ክብሯን የሚነግፍ መስቀል በሚመስል ምልክት የሚጠራ መጽሐፍ ጽፎ ብዙዎችን ያስታል። የቤተ ክርስቲያንን የመከራ ዘመን ይበረታል። ከዚያ ቀደም ሰይጣን ያስነሳቸው አካይስቶች ጥፋት አሰቃቂውም ይሆናል። አንድም የነገድ አባሮቹ ወይቤሎ አንተኑ ዘትመጽእ ይሉታል። አንድም በደም ከወረዛው ሰይፍ የተነሳ የምድር አምላክ አድርገው ይቀበሉታል። ሁሉም ግን በተዋረደው መንገድ በተናቀው ጎዳና ይመላለሳሉ። ሰዎች ተዘግዝቀው ሲሰቀሉ፣ በድንጋይ ተወግረው ሲሞቱ፣ ፍላቱ ወደ ላይ የሚዘል እሳት ከነ ሕይወታቸው ሲከተቱ በፍካሬ ኢየሱስ የተገለጸው የመከራ ጊዜ ለመድረሱ ምልክት ይሁናችሁ። ነቢዩ ሕዝቅኤል የእስራኤል ወገኖች ሆይ
እናታችሁ ከባዕዳን ጋር ሴሰነች እንዳለው ከአረብና ሰዶም ተወዳጅቶ በነገሰ በ5ኛው ዓመት በ5ኛው ወር የተቀደሰችውን ሃይማኖት በአሕዛቦች ለመለወጥ አባቶችን በመለያየት መከራ ያደርሳል። ታላቁን መቅደስ ለማፍረስ የቅዱሳን ስፍራዎችን ባድመ ለማድረግ ቤተ ክርስቲያንን ለማርከስ ይነሳል። ሕዝቡን ገሎ ከምድር በታች ለመቅበር እንደ ሲኦልም በሕይወት ሳሉ ለመዋጥ ይበረታል። በበጎች ቤት ለተኩላዎች ይሟገታል። ለሴቶችም ለሕፃናትም ርኅራኄ የለውም። ከራሔል እምባ የሚበዙ ዋይታዎች በራማ ይሰማሉ። ከዳዊት ከሰሎሞን ወገን የሆኑትን ያሳድዳል። ስለ መስቀሉ ታላቅ ክብር ይደርሳል። ማኅተምም በመበጠስ ያስጨንቃል። ያልዳኑትን በዳኑት ላይ የመነፈቁትን ባመኑት ላይ ያስነሳል። በጌታ በኢየሱስ ደም የጸኑትን ብሉይ ኪዳንንና አዲስ ኪዳንን እስከ ማፋለስ አያንቀላፋም። አባቶችና ምእመናን ይታረዳሉ። የእግዚአብሔር ቤት ጥቁር ይለብሳል። ክርስቲያኑም ጥቁር ለብሰው እግዚኦ ይላሉ። አስጨናቂነቱ አንዴ የተገታ እንደገና ይመጣል። ዳግም ለመከፋፈል በተነሳ ጊዜ በመንፈስ ቅዱስ ኃይል ተባብሮ እንደገና ሲመጣ 7 እጅ እንደሚከፋው አጋንንት ነው። በሁለተኛውም መከራ ቤተ ክርስቲያን ብቻ ሳትሆን ቅጽር ግቢውም አካባቢዎችም ሁሉ ጥቁር ይለብሳሉ። አዛውንቱም ወጣቱም ሴቱም ወንዱም አፍ ያልፈቱ ሕፃናት ጥቁር ይለብሳሉ። ይሄኛው መከራ ከዚያኛው ይከፋል። ለሰማዕትነት የሚሽቀዳደሙ ይበዛሉ። ሰማዕትነቱ በየደጁ ይሆናል። የአባቶች ደም ከፀሐይ መጥለቅ ቀድሞ ይፈሳል። ማሳደዱ ሌሊት በጨለማም ይሆናል። አብያተ ክርስቲያናት እንደ ደመራ ይነዳሉ። አብያተ ጣዖታት ይስፋፋሉ። ክርስቲያኖች የጋንግሪን ታስረው በታጎሩበት እስር ቤት በጸሎትና ምህላ ላይ ተጋሉ። ኃይልህ ወዴት ነው? ከሃሊነትህ ወዴት ነው? እያሉ ይጮኻሉ። እግዚአብሔር ይበቀልሃል። እርሱ የተገፉትን ደም ይበቀላል። ኃይለኛ በብርታቱ ብዛት አያመልጥም። ንጉሥ በሰራዊቱ ብዛት አይድንም። ፈረስም ከንቱ ነው አያድንም። መርከቦችህም አይሸሽጉህም። አንተም እንደ ክፋትህ ትከፈላለህ እያሉ ይዘምራሉ። አረመኔው ንጉሥና ተከታዮቹ ገሚሱን ሰቀል ናቸው፣ ገሚሱን ገደል ናቸው፣ ገሚሱንም ወህኒ ላክ ናቸው፣ ገሚሱንም ለእንግልት ለመከራ ዳረግ ናቸው ብለው ባሰቡ ዕለት የጥፋቱ ቀን የሚያልፍበት ወቅት ይመጣል። ቅዱስ እንጦስ ሐዋርያው አትናቴዎስ በጻፈው ገድሉ ውስጥ የተወደዳችሁ ልጆች ሆይ ካጋንንትና ከፈተናቸው አንፍራ፣ እግዚአብሔር ትእዛዝ ካልሆነ በቀር ማንም ምንም ማድረግ አይቻለውምና አያስፈሩም እንዳለው ይሆናል። መንፈስ ቅዱስ የሚያተጋቸው አባቶች በፈተናው ይበረታሉ፣ እንደ አለት ይሆናሉ። ሐዋርያት የመሰረቷት ቤተ ክርስቲያን እስከ ዓለም ፍጻሜ ትጸናለች። ከማይበሩ የተቃረኑት ቅዱስ ኤጲፋኒዎስ መልህቅ በተባለው መጽሐፉ ስለ እነዚህ ነገር አባቶች በእውነት በቀጥተኛ ፍርድ አወገዟቸው፣ ለዩአቸው እንዳለው ያደርጋሉ። ለክፋት ሥራው የተባበሩ የምእመናን ደም እንዲፈስ ያደረጉ እነዚህ አባቶች ወዮላቸው፣ ለንስሐ የታደሉት አንዳቸው ብቻ ናቸውና። ዳዊት በመዝሙሩ ስለ ድሆች መከራ፣ ስለ ችግረኞችና ስለ ታሰሩት ጩኸት እግዚአብሔር አሁን አስነሳለሁ፣ መድኃኒትም አደርጋለሁ፣ በላዩም እገለጣለሁ እንዳለው የዘላለም ደግ ሊቀ ካህና የሆነው ከእረኞቹ ፊት ይቀድማል፣ በጎ መዳንን ይሰጣቸዋል። እነሱም ለፍላጻው በደስታ ይሽቀዳደማሉ። በየመንበሩ ያሉ የክርስቲያን አገራት በጸሎት በምህላ እግዚኦታ ያደርሳሉ። ብዙ ደም መፍሰስ ከሆነ በኋላ በክቡ መንፈስ የተያዘውና ኀፍረት ያልነበረው አረመኔው ንጉሥ በዘመዶቹ ተገሎ የሚያሳፍረውን ሞት ይሞታል። ኃይለኛው ንፋስም የባሕር አጋንንት ይለብሳል። መናኝ አባቶች የስሉስ ቅዱስ ድምፅን ይሰማሉ። የሰማይ ደጆች ይከፈታሉ። አሃደ በየማኑ ወአሃደ በጸጋሙ ይሆናል። ቅዱሳን መላእክት ያዘነውን ያጽናናሉ፣ የደከመውን ያበረታሉ፣ የወደቁ ልቦችን ያነሳሉ። ለመላእክትም ምስጋና፣ ለሰው ልጅ እህልን፣ ለአራዊት ስጋን፣ ለእንስሳትም ሳርን፣ ለአዋፋትም እህሎች ፍራፍሬን፣ ቅጠልን የሚመግቡ መላእክት ይበረታሉ። የመከራው ዘመን ለማለፉ ብርሃኗ ደማቅ ሙቀቷም ለስላሳ ፀሐይ ስትወጣ ምልክት ይሆናል። የፍርድ ቀን እስከሚመጣም ቤተ ክርስቲያን ፈተና አይገጥማትም። በተቀደሰው የቃል ኪዳን ታቦት ፊት አንዳች ማድረግ የሚቻለው አይኖርም። መጎናጸፊያው ወደ ክብሩ ይመለሳል። ናዝራዊው ይሰበሰባል። እኩያንም አሕዛብ ወደ እግዚአብሔር ሸሽተው
ሕዝብ ይሆናሉ። ወደ ምድሪቱም በምስጋናና በዝማሬ ትከደናለች። አስጨናቂው ጊዜ ተመልሶ አይመጣም። ዳግመኛም በሰላም አምላክ በክርስቶስ በኩል ከእግዚአብሔር የተሰጣቸውን ሰላም ሰጧቸው እንዳለው ይሆናል። ሐዋርያው ቅዱስ ጳውሎስ ወደ ቆሮንቶስ በላካት የመጀመሪያይቱ መልእክት ሞት ሆይ ችንካርህ ወዴት አለ? ሲኦል ሆይ ማሸነፍህ ወዴት ነው አለ እንዳለው ሰይጣን አፍሮ ይሸሻል። ነቢዩ ኤርምያስ እነሆ ዘመን ይመጣል ያለው ይሆናል። እናት ቤተ ክርስቲያን ከመነሻ እስከ ፍጻሜ የደረሰውን ጥፋት በሙሉ በስንክሳር መዝግባ ታሰፍረዋለች። በሕዝብም በአሕዛብም የተመሰገነ እንደ ደጉ ሳምራዊ አዛኝ ይቅርባይ አለቃ ይነግሳል። ለቅንና ጻድቅ ነገር ታጋሽ ነው፣ እሸቱም ይተርፋል። ፍቅር የልጅ ልጆቹ መግባቢያ ቋንቋ ይሆናል። የእኛ ይሄዳል የእኛ ይመጣል። ወሰን የለሽ ሰላም ይሰፍናል፣ አገሪቱም ትበረታለች። ያለፈ አፍረቷ ለክብሯ ይሆናል። የተቸገሩ ሰዎች የሚሰደዱባት የደከመችም ጠበቃ ትሆናለች። እግዚአብሔርም እንደገለጠልኝ መጠን ይህንን ጻፍኩ። ይህንንም ለሕዝቡ ያደርሱ ዘንድ መልእክቴን ሰደድሁ። እግዚአብሔር በጎውን ቀን ያመጣ ዘንድ ለምናለሁ ይላል።